መጀመሪያ ወንድ ሴትን ያለ ሴት አስገኝቶ ነበርና ሁለተኛ ሴት ደግሞ ያለ ወንድ ወንድን አስገኘች ማለት ነው። ነገር ግን ቤዛ ያልነው ክርስቶስ 9 ወር ከ5 ቀን የከተመባት ረቂቋ ከተማ ድንግል ማርያምም የቤዛው መገኛ ናት ማለት ነው። አዳም ያለ ሴት ሔዋንን አስገኘ። እመቤታችን ደግሞ ያለ ወንድ ክርስቶስን አስገኘች። ክርስቶስን ህብስተ ሕይወት ይሉና ድንግል ማርያም ደግሞ ህብስቱ የቀረበባት መሶብ ማለት ነው። ወኮነት ፈዳይተ ዕዳሃ ለሔዋን እመቤታችን የእናቷን የሔዋንን ዕዳ ከፋይ ሆነች አላለም ቅዱስ ዮሐንስ አፈወርቅ። ከሊቁ ዮሐንስ አፈወርቅ የሚበልጥ እንዲሁ አሁን የተነሳልን መሶቡን ከህብስቱ ህብስቱን ከመሶቡ የሚመገብ ሰው ሊለየው አይችልም። ግን መሶቡን ህብስት ነው ወይም ደግሞ ህብስቱን መሶብ ነው ማለት ነው። የእናቷን የሔዋን ብድር ከፋይ ሆነች አለ። የማን ብድር? የሔዋን። ምን አይነት ብድር? ያለ መስቀሉንም እንደዚያ ነው። መስቀል ቤዛነ ስንል ዕፀ በለስ ለሞት ምክንያቱን አቀርባ ነበረ። ዕፀ መስቀል ለሕይወት ምክንያቱ ነው ተተክሎ ክርስቶስ የነገሰበት ዙፋን እንድህረተ ለአልኩ እምድር እስህብ ኩሎ ሀቤ